እኛ ጋር ውሃ ረጨችኝና ራቁቷን ጉብ አለችብኝና ደፈረችኝ። ስነሳ ከ30 ደቂቃ በኋላ 4 ሴቶች ቁጭ ብለዋል። እዛን አፍሬ ጠዋት ሄድኩኝ። ከወር ከ1 ሳምንት በኋላ መታ ረገዝኩ አለች በየቤቱ አልከን። ስለዚህ ይህንን ነገር ግልጽ አድርግልኝ እንስማ። አውራ ሚውትን አንሳውና ተናገር። ይቺ ልጅቱ ከቤቷ ገብቼ ነበር። ይቺ ልጅቱ አይደለችም። ያቺ ስታወራ የነበረችው እንግሊዘኛ ነው ስሟ ማለት ነው። ይችን ከነመፈጠሯም አላውቃትም። ይቺ እንዲሁም ያቺ ቪዲዮ ከወጣችሁ በቪዲዮ ወጣችሁ ልጅ አለች አይደለ? ስሟን እየጠራቻት ነበረ። ከሷ አጠገብ እንግሊዘኛ ነበረ ስሟ የዛች ማለት ነው። አላስታውሰውም። ይቺ ልጅቱ ከነመፈጠሯም አላውቃትም። አውቀው ድምፄ እንዲታፈን ያደረጉት ነገር ነው። አሁን ተልካ ነው ከኳተር ትላለች። ኳተርን ከየት አውቀዋለሁ? ኦኬ አሁን የከሰሰች ለምን ትፈራለህ አንተ? በየቤቱ ታዲያ የከሰሰች ልጅ እቺ ካልሆነች በየቤቱ ሄዳ ከሰሰችኝ የምትለዋ ልጅ ድምጿ በሌለበት በየቤቱ እየሄድክ አንተ እንዲደረሰብኝ ለምን ትላለህ? እኔ አሁን ይህንን ጉዳይ አላውቅም። ራስህን ይዘህ የመጣው አይደለ? ይህንን ጉዳይ ድምፁ ነኝ ብለህ ነው የገባኸው እንዲደርሱብኛል ብለህ። ከዚህ በፊትም 2-3 ቤቶች ገብተሃል አንተ። በየቦታው መሄድ የፈለግከው ልጅቷን ሳታውቃት ስሟን ሳታውቃት በዚህ ልክ እንደዚህ ደርሶብኛል ብለህ የምትሄደው አንድ ቦታ የተናገረችው ነገር ቤት ይኸውና፣ እዚህ ቤት የተናገረችው ይህንን ምንድን ነው እንድትወጣና እንድትናገር ያደርጋል? አብርሃም ቤት ነው ብለን ነግረን የአብርሃም ቤት ቪዲዮ ይኸውና። ለምንድን ነው እንደዛ ያደረግከው? የት ነው ያወራችው? እሷ እኮ ከአብርሃም ቤት እኮ ነው። አብርሃም ቤት እኮ ነገረን እኮ። አብርሃም ራሱ ልጅቷ አይደለችም ነው እንጂ እኮ ከአብርሃም ቤት ነው የተከሰፈ እኮ። አብርሃም እኮ ቤት ነገረን እኮ። ልጁ አብርሃም ነገረን። ምን እየጠቀሰች ያወራቸው እዛችሁ ተስፍሺ አይ ቲንክ የልጅ ጨዋታ ነው። ከዚህ በፊት የነበሩ ይሄ አቴንሽን ፍለጋ ብቻቸውን ሲቀመጡ ባዶ ቤት ወሬ የሚያወራቸው ሰው ሲያጡ የሚመጡበት ሲስተም ነው ይሄ። ልጁ ከሚናገረው ከራሱ ንግግራውን እንኳን ገስት ገብቶ ውሃ ረጨችኝ ራሴን አላውቅም አለ። ሰው ራሱን በማያውቅበት ሁኔታ ሴክስ ማድረጉ እንዴት አወቀ? እንዴት ነው ሊያውቅ የሚችለው? ኦልሬዲ በቃ ራሱ ደግሞ አድራሻውን ንገረን። የማ ቤት ነው የሄዳችሁት? ኢጃዛ ቤቱን ስም ንገረን፣ ቦታውን፣ ኤግዛክት ቦታውን። የኢጃዛ ይሄ ጉዳይ ይሄ ጉዳይ የተፈጸመበትን ቦታ ንገረን። በዚህ መናገር አልችልም። በውስጥ ልክራለሁ፣ አናገራለሁ። ችግር የለም። የኢጃዛ ቤቱን አካባቢ መናገር ነው የማትፈልገው? ሪያድ ስሙማ ያለበት ቦታው ሪያድ ነው። ቤተሰቦች ስነት እንግሊዝ ጨዋታ ነው ይሄ የሆነ ያለው ማለት እንትን ምንም። ስለዚህ አሁን ልጅቷ ስትከስህ ድጋሜ ድምፅ እንሆናለን። እሺ እስካሁን የከሰሰችን ልጅ ማምጣትም መናገርም አልቻልክም። አንተ ነህ በየሚዲያው እየሄድክ እንደዚህ ተደረገብኝ የምትለው። ሲጀመር ቀስቅሳኝ ልብሴን አውልቃ ምናምን ዝም ብለህ ትላንትና ስጠይቅ ድግምት እንደሆነ ነገሩኝ አልክ ጓደኞች። እስከዛ በፊት ግን በየሚዲያው ገባ ሰዋራ ኮሜንት እየጻፉ ልጅቱ በሽታ አለባት ምናምን እያሉ ይጽፋሉ። እና ለዛ ፈርቼ ነው አሁን ቶሎ እንዲታከም ፈልጌ ነው። ልጅቱ ገብተዋላ። ልጅቷ እንድትታከም ነው ያመጣችው። በሽታ እኔ በሽታ ይዛኛል ለማለት እኔ ምን አገባኝ? ልጇ ስፈልግ ትውለድ ስፈልግ እንትን ትበለው። እሷ እኮ ናት ጉብ ያለችብኝ። ምን አገባኝ? ማን ነው ይቶላላት? ማን ውሃ እርጭኝ አላት? ምን አገባኝ? አይመለከተኝም ስለሱ። እኔ አሁን እንዲዲን ነው። እኔ አሁን ኖርማል ነኝ ምንድን ነኝ የሚባለውን ነገር ለማወቅ ነው እንጂ እሷ ማርገዝ ምናምን አንተ ጤንነት ግን ያውሃ ረጭታው በመንፈስ እንደተገናኘችው ነው የሚናገረው። እና ወንድም አለም እንደው ከዛ በኋላ ዘለቀህ የመቆም እና ኖርማል መሆኑን አረጋግጠሃል ወይስ እንደዛ እንደደነዘዘ ነው ያለ? ይዝዝ አልኩ በኋላ በኋላ ከነቃው በኋላ ላይ ብዙ ሰዓት ለመስፋቱ ነው። እኔ ወስጄ ላስመርምር። ቆይ ቲጂዬ ቆይ
በነገራችን ላይ ዝም ብሎ ሰው ስሙን አያጠፋም። ይሄ በጣም በእውነት ወንድም አለም የገባህበት ቤት እንደ ቀልድ እንዲህ ብልግና የሚወራበት ምናምን ሳይሆን በጣም ከባድ ያለበት ቤት እንደገባህ ማወቅ አለብህ። አንተ ነህ የመጣኸው። ውሸትህን ከሆነ ይቅርታ ጠይቀህ ህዝቡን ይቅርታ ጠይቀህ ትወጣለህ። ሀቂቃ እውነት ካለህ ደግሞ ልጅቷን ስሟን መቼም የአካባቢው እዛ 5 ሴቶች ምስክር ሊመጡ ይችላሉ። እውነትም ይሁን ውሸት እዛ ቤት አድሯል ነበርን ይላሉ። ቢያንስ ስታረግ ባያው ገባህ አይደለ ወንድሜ? ቀልድ እንዳይመስልህ። አንተ ፎቶ ቢደበቅም ከእግዚአብሔር ወይም በምታምነው እምነት አትደበቅም። ሀቂቃ ስነግርህ ስንት ወንዶች የሚደፈርበት አዳምጠኝ። ስንት ወንዶች ስንት እህቶች ህይወት የሚያሳጣን ነገር ወጥተህ ማውራት በጣም በእግዚአብሔር ትጠየቃለህ። ስለዚህ ፎሎ ከሆነ እዚህ 1000 ሰው ፎሎ አድርገህ እንድትወጣ ይቅርታ አድርጉልኝ። ለፎሎ ነው ወይም ሰው ለማሳቅ ነው መናገር ትችላለህ። እውነት ካለህ ደግሞ አይደረግብህም ልልህ አልችልም። አለ ድርጊት የሚፈጠር እነዛ 5 ሰዎች በውስጥ ደውልና ኢጃዘ ቤቱ መጥቶ አዎ እንዲህ ሴቶች ነበሩ። በዚህ ሰዓት ደግሞ መጠጥም አይጠፋም። ታውቃለህ፣ የአረብ ሀገር ጉዳይ እናውቀዋለን። ጠጥተን ነበረ፣ ይሄ ነገር ተፈጥሮበት ይሆን ተብሎ አንተም በውስጥ ተስፍሽም ሆነ ፍቄ በጣም ለሰው ልጅ የሚሞቱ ሰዎች ናቸው። ነገርህ ይፈታልሃል። ስለዚህ ምርጫ ውሰድ ወንድሜ፣ ወይ ይቅርታ ወይ ሀቂቃ አሁን ሰው የቤቱን አገረኛ ያልሆነ ክሶች ሁሉን ነገር ማለት ነው። በውስጥ ማለት ሚዲያ ላይ አሁን የማልናገረው ነገር አለ። ለፎቶ ደግሞ ላላችሁት ግቡ፣ ከቤት ፎቶ አለ፣ ችግር የለብኝም ማለት ነው። ሰው ግን አሁን ልጅት የመጣጃች በፊት ያወራችሁ እዛ ቤት እንግሊዝኛ ነው ስሙ ይቻላለች ምስኝ አላቃትም። ኳተር እንዴት ብሎ እኔ መንፈስን ሰይጣን ነኝ እንዴት ብዬ ነው የምሄደው? ስለ ልጅቷ ስለጠየቅኩህ መልስ እውነት ካለህ አልኩህ እኮ እነዛ 5 ሴቶች እዛ 4 ሴቶች የኢጃዘ ቤቱ ደውልና ይምጡ ወይ ኢጃዘ ቤቱ እዛ የዛ ቀን ሴቶች ነበሩ ጠጥተን የሆነ ምስክርነት ይሰጣል። ከዛ በውስጥ ለተስፍሽም ሆነ ለተስፍሽ አይለቅም። ታውቃለህ፣ ሰው ይረዳል። ከተጎዳ ጎን ነው የሚቆመው። ይህን የምነግርህ እውነታዊ ነገሮች ስላሉ ነው እንጂ አንተን እውነት ብዬ አይደለም። እውነቱን እስከምናውቅ ገባ ወንድም አለም። አንተም በየቤቱ እየሄድክ በዚህ ያገኘው ፈውስ ምንድን ነው? መፈመስ ነውር ነው ወንድሜ። እንዲህ ሀቅ ስነግርህ ነውር ነው። በቅ በውስጥ ትልክለታለህ። እውነት ካለህ ተስፍሽ አልፈልግም ለመታከም ነው እያልኩኝ ስልኩን ተቀበልና ያለህ ማስረጃ በውስጥ ለተስፍሽ ላክለት። እሺ ቶሎ በዚህ አጋጣሚ እህታችን ያለምወርቅ ላንቺ ማስተላልፈው እህቴ ስደት ላይ ነው ያለሽው። ጨዋታ ልትጫወቺ ትችላለሽ። በግሩፕ ሆናችሁ ትንሽ ሰው ቤት ላይ አጀንዳ ፈጥራችሁ ልታወሩ ትችላላችሁ። እሱ ችግር የለውም። እነኚህ ነገሮች ግን ሪከርድ ተደርገው ሲመጡ አሁን እንዳልሽው በጣም ይቅርታ አድርጉልኝ እንደዚህ የተሳሳትኩት እኔ በራሴ በጨዋታ በፈጠር ነው በሚለው እንትን አትበይ። እነዚህ አይነት ሚዲያ ላይ ሲቀርቡ ያንቺን ቪዲዮ 130,000 ሰው ጋር ደርሷል። ብዙ ሺህ ኮሜንቶች ተጽፈዋል እዚህ ቪዲዮ ውስጥ። ራስህን ይችል አትሄድም እንደ ሆስፒታል ሄደ ቼክ አታረግም እንዴ? ሆስፒታሉን አታውቀውም ነው ይችላል። የሚያስገባ ሰው ካልታገኘ ዝም ብለህ አንድ ጥያቄ ልጠይቅህ። ህጋዊ አይደለህም አይደለ? ሰፈር የት ሰፈር ነው? ህገ ወጦች የሚታከሙበት ብዙ ሆስፒታል አለ እና ሰፈር የት ነው? ሳውዲ ሪያድ ነኝ ብለሃል ቅድም። የት ሰፈር ነህ? እኔ ሆስፒታል ልጠቁምህ፣ አንተ የግል ሆስፒታል ሂደህ ትመረመራለህ ማለት ነው። ፍጠን። ወይ ማነው እያወራ ነው? አንተ ልጅቱን አናግራካኝ በውስጥ ያለውን ነገር አወራታለሁ። በዚህ አልናገርም። ልጅቷን እኮ የት አለች ልጅቷ? እኔም ፎሎ አድርጌሻለሁኝ። በቃ ችግር የለም። ይሄን ነገር እኔም የምፈልገው አሁን ይሄን ነገር ነው የምፈልገው። ሌላ ነገር ስለሷ ልጅ እኔ አይመለከተኝም። ፎሎ አድርጌሻለሁኝ። ደህና ሁኑ።
ተስፍሽ ወንድም አትውጣ፣ ስውር ሰው አትውጣ። 1100 ሰው ቁጭ ብሎ እያዳመጠ ነው። ይዘው የመጣው ጉዳይ ቀላል ሴንሴቲቭ የሆነ ጉዳይ ነው፣ ቀልድ አይደለም። ምናልባት አንተ አሁን ይህንን ተናግረህ ወይም በቃ ባልከው ሁኔታ ዝም ብለህ የምትሄድበትም አይደለም። የቅድም ያችኛዋ ልጅ ያለችው አንዳንዴ እንደ ቀልድ የምታመጡት ነገር ይዞት የሚመጣው የብዙ ሰዎችን ህመም ይቀሰቅሳል፣ የብዙ ሰዎችን ብዙ ነገር ይነካል። እናንተ አሁን ይሄ ነው ተስፍሽ ችግራቸው። ከዚህ በፊት ታስታውሳለህ ያቺ የዱባይዋ ልጅ መጨረሻ ላይ እዛ ስቃይ ደረጃ የደረሰችው እንዲህ አይነት ፈን የሚመስላቸው ሰዎች አሉ። በዚህ ሆነ ይህንን ብቻ ነው አስተላለፍ ማቆም ፈልገው። እንደ ቀልድ የምታስቡት ነገር የብዙ ሰውን ህይወት ይነካል። እናንተ የምታወሩት ታሪክ ፈጥራችሁ የምታመጡት ታሪክ ቤታቸው ላይ ዘግተው የሚያለቅሱ ብዙ እህቶች አሉ። መውጣት አቅቷቸው ይህን ታሪክ መንገር አቅቷቸው። መደፈር እንደ ቀላል ነገር የምታስቡት አይደለም። ሴቷም ወንዱም ጋር ቢሆን ወንዶችም ቢሆን አይነው ምናልባት እሱ አንተ ባልከው መንገድ እንዳልሆነ 100% አሁን አንተ በምትናገረው መሰክራለሁ። ምክንያቱም ራሴን አላቅም ነበር የሚል ሰው ማድረጉን ያንን ማስታወስ የሚችልበት ኮንዲሽን ላይ አይሆንም። ተረጭቼ ራሴን አላስታውስም ነበር ካለ ምን እንደተፈጠረ ሊያውቅ አይችልም። ይህ ምንም ሌላ ጥያቄም አያስፈልገው። ግን የምታነሱት ታሪኮች የዓለምወርቅ ሆንሽ ሌሎቻችሁ እናንተ ሰው እንዲመጣላችሁ እናንተ ቤት ሰው እንዲገባላችሁ ወይ እናንተ የሆነ ነገር ለልብስ ለማስተዋወቅ ወይ የሆነ ነገር ለማድረግ የሌሎችን የሚያሳዝኑ እህቶችን የሌሎችን በጣም ፔን ያለውን ነገር ነው የምትነካኩት። እናንተ አንስታችሁት የምትሄዱት ነገር እንደ ተራ ነው የምታዩት። ቤታችሁ መግባቱ አይቀርም። እኔ ከምሬ ነው የምነግራችሁ። ዛሬ እንደ ቀልድ ያወራችሁት ነገ በትክክለኛው ደርሶባችሁ ወጥታችሁ ላታወሩት የምትችሉበት ከባድ ነገር እንዳለ ይገባችኋል። እኔ ልጁ እያለመጠ ነው፣ እርግጠኛ ሆኜ ነው የምናገረው። ስልክህን አስቀምጥለት ሂጂ ብትለው አያስቀምጥም። ለምን? ትክክለኛ ሰው አይደለም። እርግጠኛ እዛ መኖሩንም እርግጠኛ አይደለንም። ግን የዓለምወርቅ በምትኖሪበት አረብ ሀገር እየኖርሽ የአረብ ሀገር እህቶችሽ ምን ያክል ስቃይ እንደሚከፍሉ ታውቂያለሽ። ከአሰሪዎቻቸው ጀምሮ ባረፉበት ኢጃዛ ቤት በተለያየ መንገድ ላይ እየወጡ ስንቶቹ ተደፍረው ስቃይ እንደሚያዩ እያወቅሽ በእነዚህ አይነት አንቺ ጥሩ ቤት ስላለሽ ወይም አንቺ ይሄ ነገር ስለማይደርስብሽ ፈን አድርገሽ ቀልድ አድርገሽ አምጥተሽ እዛ ቦታ ላይ መወያያ ማሰብ ራሱ ህመም ነው። አይምሰልሽ፣ ሩቅ ያለሽ አይምሰልሽ፣ በጣም ቅርብ ነሽ። አታጋጥም ነው፣ ክፉ ቀን አታድርስ ነው የሚባለው። እና እኔ ሶሪ ተስፍሽ እንዲህ አይነት ነገር ፔን አለው፣ ህመም አለው። ሰሞኑን እንኳን ከሙ ጋር ከቤት ያስወጣናት ልጅ 13 ሰዓት መንገድ ነው ከዋናው ከተማ ርቃ ያለችው። በሰውየው ቪዲዮ ቀርጻ ልካ ነው ማሳመኛ የሰጠ ነው። አላምን ብሎ ነው ኤጀንሲው። ምን ማሳመኛ አላችሁ? አይደፍሩም እነሱ አይነኩም እየተባለ ሰውየው አይኖ ብልቱ እንዳያስነካት ይችላል ምናምን። ሙሉ ለሙሉ ግን ልጅቷን መቀለጃ ነበር ያደረጋት። ሰው በማይደርስበት ቦታ ላይ አታሹፉ። በእንደዚህ አይነት ነገር ቀልድ የለም። የብዙ እህቶቻችን ስቃይ ነው። ሶሪ ተስፍሽ ልጁ በጣም ትክክል ነው። ኖርማሊ ስራ ትንሽ ምሳ እያቀራረብኩ ስለሆነ ልውረድ ከይቅርታ ጋር ፍቄ በጣም እንዳጠፋውኝ ይታወቀኛል። ግን የመጀመሪያ ጊዜ ነው ሶሻል ሚዲያ ላይ ራሱ እንደዚህ አይነት ነገር በጣም መፈራው ነገር ነው። ጀስት እንደ ቀልድ ያኔ 2 ሰው 3 ሰው ቁጭ ብለህ ባለማችኝ እንደዚህ እንደሚወራ የቤት ዝም ብሎ የሆነ ቤተሰብም ስለሆነ አብረሽ እንደዛን ያወራል። እነሱ እሱ መግባት ይችላሉ። ባለቀሚስ ያለችው ልጅ ብትገባ እንደውም እሷ በጣም ማብራራት ትችላለች። ማርያምን እንጂ ብልግና አይደለም። ኦልሬዲ 100 ሰው እናምጣ ሸርም እኮ ኮፒ ሊንክ 100 አረሸራት አድርጊ ሞላሽብን እያሉ 2 3 ሰው የደለቱኛሉ የዛን ቀን። ግን በቃ ባሌን ቀማችኝ እንደዚህ ያለች ምናምን እያለ እነሱ ሁሉ እንደ ቀልድ ነው ያወራ ነው። ምንም የሆነ ጨዋታ የለም ቤት ውስጥ እንደዚህ ቁጭ ብለህ የምታወራው። ምክንያቱም 10 ሰው ነው የነበርን የዛኔ፣ ከ10 አንበልጥም። ከዛ የሆነ ተደፍሬያለሁ ስንል የሆነ ነገር መጣ። እኔ ሪከርድ መደረጌን ራሱ አላውቅም። በኋላ ነው እንትን አድርገው የላኩልኝ። እኔ አላየሁትም ራሱ ሪከርድ ነው። እና በጣም ይቅርታ ተሳስቻለሁ፣ ጥፋት ሰርቻለሁ። በጣም ባውል ነው የሰራሁት። እኔ ኢጃዛ ቤት የሚባለውንም አላውቅም። የመዳም ቤትም ከመዳም ቤት ይብን ሱቅ ራሱ እኔ 2 ዓመቴ ነው። መብርሃን ምስክሬ ናት። ሱቅ ራሱ እጄ የሆነ እቃ ገዝቼ አላውቅም። የምንፈልገውን እቃ እሷ ትገዛለች። ከዛ ውጭ ወጥቼም አላውቅም። የሆነ ስህተት ነው የሰራሁኝ። ያንን ደግሞ ጓደኞችም እነሱ እሱም እና አብርሃም ማንም እዛ እነሱ ቤት ነው የምገባ፣ ሌላ ቤትም እንደዚህ አልዞርም። እና ይቅርታ፣ በጣም ይቅርታ ነው የምላችሁ። ተስፍዬ በጣም ማከብር ወንድሜ ነው። ሁላችሁም እዚህ ያላችሁ ስህተት ሰርቻለሁ። ከእንግዲህ አይደገመኝም። በጣም ይቅርታ። እውነት ካለው
አደንዝዘው። ሴትም ክፉ አለች። ምን ሴት ስለሆነች ነገሯ ብዙ ጊዜ ይደበቃል። ይሄ ልጅ ደክሞት ይሆናል፣ ተኝቶ ይሆናል፣ የሆነ መጠጥ አደንዝዘውት ሊሆን ይችላል። ስለዚህ ብትረዱት እውነቱን ከሆነ ውሸቱ ከሆነ ደግሞ ወጥቶ ይቅርታ ህዝቡን በየቦታው እየሄደ እንዲሆንኩ እያለ ከሚያሰራጭ ውሸቱን ከሆነ ተይዞ እዚሁ ይቅርታ ህዝቡን ጠይቆ ልጅቷን በውሸት አርግዤ እንዲሁኝ እያለ በየቤቱ እያዛዘነች ውሸቷን ከሆነ እውነቷንም ከሆነ ከምትጎዳ ገብተው ሁለቱም ሀቁን አውጥተህላቸው ተስፍዬ ቢናገሩ ጥሩ ነው። ውሸትም ከሆነ እዚሁ ይቅርታ ተይዘው እዚሁ ይቅርታ ብለው ህዝቡን እንዲወጡ። እኔ ለአንቺ ምላሽ ልስጥሽ እስኪ። እኔ አንዴ ማለት ነው ለአንቺ ተደፈርኩ ያለ እሱ ነው አይደለ? አረገዝኩ ያለችውም እሱ ነው። በቪዲዮ ውጣ ሲባል ይሄ ልጅ በቪዲዮ አልወጣም ህይወት አለኝ አላደለ? ይኖረዋል፣ ልጅ ይኖረዋል፣ ብዙ ነገር አለ። ስለዚህ ይሄን ነገር ከማድረጉ በፊት ቆም ብሎ አያስብበትም ወይ? ምን ብሎ ይቆም? አላውቅም አለ እኮ መታ። ለምንድን ነው የማያውቀው? ለምንድን ነው የማያውቀው? በደንብ ተደርጎበት ከሆን በትክክል ያውቃል። ኖ እህቴ ይኸውልሽ፣ ሞባይል የነን ያደንዝዘው ነው። ስንት ሞባይል የተወሰደብኝ ሳያስደንዝዝ። ሳውዲ ምድር እኮ ነው ያለው እናት። በመጠጥ አይብስም እንዴ? ምን ሆነሽ ነው? አረብ ሀገር አይብስም? ለማደንዘዣ አይብስም እንዴ? ምን ነው እንተዋወቃለን እኮ። አይብስም እንዴ? አደንዝዘው ራቁትሽን አስፋልት የሚጥሉ የሉ አሉ። ስለዚህ ልጁ ይግባት እስኪ የተረዳውና ውሸቱንም ከሆነ ያዝልን። የትም ቦታ ህዝባችን ስም ያበላሽ፣ እውነቱም ከሆነ ይውጣለት ነው። ተስፍዬ ተረዳው ያዘው። አንድ ነገር ሚዩት አድርጉላችሁም። ነገር ሚዩት አድርጌ ሱመያ አትበጥብጭኝ። እንግዲህ እንደ ምንድነው የቤቱን ህግ እንደማያውቅ ሰው የምትሆኑት? ስሜታዊ አትሁኑ። እዚህ ጉዳይ ላይ ሲሆን ምንድነው ስሜታዊ የሚያደርጋችሁ? አሁን አንቺ ትጠይቂዋለሽ ላስገባልሽ እና እስቲ አንቺን እንስማ። እኛ ደግሞ እስቲ መርምሬው እና አንድ ቁጥር ጻፍና ና እስቲ ሱመያ ትመርምር። አንድ ሰው ሲደፈር ይቆምለታል እንዴ? አይቆምም እንዴ? እኔም እኮ አይ የኔ ሀሳብም እኮ ቅድም እኮ ይህን ጥያቄ ያቀረብኩልህ እኮ ያመጣው አራጨቀኝ ደግሞ እኔ ትጠይቀኛለህ እንደ መልሰህ ልክማ ካስፈጸምከው እና ምንድን ነው የሚሆነው? ለምን መሰለህ አሁን በቅርብ ጊዜ የሰማነው ዜና ለዓለም አቀፍ በሆነ ሴትዮዋ ሰውየውን ጠንትን አርጋ አግታው መድኃኒት እየሰጠች ነው ስትደፍረ የነበረው ልብስ እየገዛች ምን እያለች። ከዛ በኋላ ደግሞ ከሳምንት በኋላ ስትለቀው ከሰሳት። አሁን ምንድነው የኔ ሎጂካል የሆነ ጥያቄ፣ አንድ ወንድ ልጅ ተደፍሬ ነው የሚያስብል ደረጃ ላይ አይደለም ሌላ ሰውነት ስሜት ይሸማቀቃል እኮ። አሁን ቃላት እንኳን ሲነገር አይታዘዝልህም። ይሄ የየሰው ባህሪ ሊለያይ ይችላል። ይሄ ልጅ ኢንተረስት ከሌለው ፍላጎት ከሌለው ከቦታውም አይንቀሳቀስም። አስገዳጅ የሆነ ነገር እየተፈጸመብህ ወይ እየተደበደብክ ከሆነ ወይ የሆነ ነገር ከሆነ ሎጂካል አይደለም። በቃ እውነቱን የምነግርህ ኢንተረስት ከሌለው በስተቀረ ምንድነው አማላይ ነው ሸውዳይ ነው ወይም የሆነ ነገር አድርጋይ ነው ያስኬዳል። አስገድዳ ደፈረችኝ ግን ወደሚለው ከባድ ነው። ራሴን ሳላውቀው የሆነ ነገር ቅድም ሱማ ያነሳቻቸው ነገሮች ያስኬዳሉ። ይሄ ልጅ ከመጠጥ ጋር የሆነ ነገር ተጨምሮ ተሰጥቶት በዛ ውስጥ ስሜታዊ ሆኖ ገብቶበት ከሆነ እንጂ አስገድዳይ ነው ወደሚለው ወይም ደግሞ በግድ ጎትታ ይዛኝ ነው ከሆነ እርግጠኛ ሆኜ የምነግርህ ይሄ ሐኪሞችም ሊናገሩት ከቻሉ የስነ ልቦና እንትንም የወንድ ልጅ አይምሮ ላይ ነው ስራው ያለው። በፍጹም መሳሪያው መጠቀም አይችልም። የዘር ፍሬ እንኳን ለማፍሰስ ቀርቶ ማለት ነው። ያ እሱ እኮ በሁኔታው እኮ እኔ ከተፈጠረ በኋላ አፈርኩኝ፣ ያው ተናድጃለሁኝ። የተናደድኩት ግን ካለፈ በኋላ ነው። እዛው 4 ሆነው ቁጭ ብለው እያዩኝ ነበር አለ። እዛው ቤት ውስጥ ነው እንደዛ ያደረገችኝ። የሆነ ውሃ ረጨችኝና መጣችና ጉብ አለችብኝ ራቁቷን።
ከዛን በኋላ ፓንቴንም ምናምንም አውልቃ እንትን ያለችው ራሷ ነች ነው እያለን ያለው። አሁን ምንድነው በልጅቷ ፍላጎት ነው ሴክስ ያደረግኩት ይቻላል። አስገድዳይ ነው አይሆንም። ኦልሬዲ የእሱ ኢንተረስት እስከሌለ ድረስ አሁን ሴትን ልጅ አስገድዶ ደፈረ ቢባል የሴቷ ጋር ያ ሴንሱ የለም፣ ስሜቱ ሳይኖራት ፍላጎቱ ወንድ ልጅ ግን ፍላጎት የለውም ማለት ኦልሬዲ ዴድ ቦዲ ነው። የኔ እምነት ያ ነው። አሁን እዚህ ጋር ሎጂካል መሆን ያለብን፣ አዎ ልጅቷ በፍላጎቷ ያንን አድርጋለች። የእሱ ፍላጎት ላይሆን ይችላል፣ ግን ከሆነ በኋላ ያ ግንኙነት መቀጠል አይፈልግም። ያ ሌላ ጉዳይ ነው። ግን ደፈረችኝ የሚለው እኔ ቃል በቃል ይሄ የመደፈር ሴንሱ አያስኬድም ነው። እኔ ልጁ ካለ ይግባና እንጠይቀው። ምክንያቱም አሁን እናና ግባና እስቲ እናና ግባና እንትን በል እና ግባና እስቲ ኦልሬዲ በአንድም በሌላም ዘር ዘርቶ ከሆነ አሁን አርግዛም ከሆነ ልጅቷ የሆነ ነገር ካለ እኮ በቃ አባት ነው። ኮሜንቱን ትተው ሪኩዌስት ላክና ግባው። ወንድም አካውንት ፕራይቬት አድርገዋል። ለምን ፕራይቬት እንዳረከው ራሱ ግራ ነው የሚያጋባው። ሪኩዌስት ላክና ግባ። ዝም ብለህ እንትና ቤት እሷ ነች ማለት ደፈረችኝ አለ። ኦኬ መደፈሩን አምኖበት ወር ከምናምን ሆኗታል አለ። ከዛ ተጨማሪ አርግዣለሁ ብላ ከሰሰችኝ አለ። ደፍራ እንዴት አርግዣለሁ ብላ ልትከሰው ትችላለች? ሲቀጥል ደግሞ በሽታ አለባት እያለ ነው። ወር ከምናምን ሙሉ በሽታ እንዳለባት ወይም መደፈሩን ሳያምንበት ከሆነ ወር ከምናምን ሁሉ እንዴት ሊጠብቅ ይቻላል? ለምን ጠበቀ? በሽታ አለባት። በሳምንትም በሁለት ሳምንትም ውስጥ በቃ ራሱን ለማወቅ ራሱን መመርመር ይችላል፣ ሚዲያም ላይ ሳይወጣ ማለት ነው። አርግዣለሁ የሚለው ነገር ከሆነ ደግሞ ያሳሰበው ማርገዟን እሷ ከወር በኋላ ደፍራ ማርገዟ እንዴት አሳስባት ልትከሰው ትችላለች? እንዲያስረግዛት ነው የደፈረችው። ወንድም አጥምዳው ሊሆን ይችላል። ለምን ትከሰዋለች ታዲያ? አስረግዘኝ ብላ እንዲደፍራት አድርጋ ለምን ትከሰዋለች? እድል ስጡት ገብቷል። የጠየቃችሁትን ነገር እስቲ እድል ስጡትና ይናገር። እስቲ ጠይቁት። እሺ የምታይቁት ፍቄ ያው ወንድማችን ገብቷል። ሰላም እንዴት ነህ? ጥረው ከፈለግ አህመድ ጠይቀው ኖ ተስፍሽ፣ ይሄማ ፍትህ ማጉደል ነው። ምክንያቱም እሱ የሚፈልገው እሱ በሚመቸው መንገድ ብቻ መጠየቅ ነው የሚፈልገው። ያማ ሊሆን አይችልም። አንድ ነገር ልንገር ወንድሜ፣ እዛ ጋር አንተ በራስህ መንገድ ተገናኝተህ የምትሄድባቸው ሌሎች ነገሮች ካሉ እኛም ማወቅ ካለብን እኮ ጠይቀን ነው የምናውቀው እንዴ። እርግዝና ደረጃ የሆነ ነገር ከደረሰ ያችን ልጅ እኮ ሄደችበት ልክ ከሆነ ሶሻል ሚዲያ ከመጣ ደግሞ ፍትህ ፍለጋ ከሆነ የመጣ እውነቱን ነው መናገር ያለብን። መጠየቅ ያለብን ትጠየቃለህ። ኦኬ አሁን ስለተናደደ ኦኬ ፍቄ ያረጋጋውና አህመድ ይጠይቀውና ከዛን ቀጥለህ ትጠይቀዋለህ። አሁን ያንን ቅድም ስለጠየቀው ተናዶ ይሆናል። እሺ አህመድ ሚውትን አንሳና ሲጠይቅ ቅድም ስለጠየቀው ተናዶ ይሆናል። እሺ ሁለት ጥያቄዎችን አቅርብ ያለው ለእነዚህ መልስ ስጠኝ፣ ሰምተኝ ከሆነ ማለት ነው። ድገምለት። የመጀመሪያ ጥያቄ እሺ የመጀመሪያ ጥያቄ በሽታ አለባት። በሽታ እንዳለባት ራሴን እፈራለሁ፣ እሱን ነገር ማወቅ ስላለብኝ ነው ካልክ እና ይሄ ድርጊቱ ከተፈጸመ ደግሞ ከወር በሳምንት በላይ ሆኖኛል በለ። ስለዚህ እስከዚህ ድረስ ለምን ጠበቅ? ሁለተኛ እኔ ልደፍርህ የመጣችው ደፈረችህ እንበልና ተቀበልን ሀሳቡን። ለምን አሁን አርግዣለሁ ብላ ልትከሰሰችህ? ድርጊቱን የፈጸመችው እሷ ነች፣ አስገደደችህ እኮ። ለምን ከሰሰችህ? ምንድን ነው የምትፈልገው ከአንተ? አሁን ይሰማል? ይሰማል። በመጀመሪያ እኔ አልከሰስኳት፣ እሷ ናት የከሰሰችኝ። ከሰው ቤት ገብታ አርግዣለሁ ልጁን ይመን እያለች የመጣችው ማለት ነው። አንተ ነህ መጀመሪያ ለከሰስከው ላልከኝ ማለት ነው። እኔ አልከሰስኩም። ኦኬ መቼ ልተፈጸመ ይሄ ነገር? አንድ ወር ከሳምንት ሆኖታል በልሃል አይደል?
ኦኬ 1 ወር ከሳምንት ሆኖታል። አርግዣለሁ ብላለች። ምን ያክል ልጅቷ ጋር ትገናኛላችሁ ማለት ነው? ስለዚህ ምን ያክል እርግዝናዋን ምን ያክል እርግጠኛ ሆነ ወደ ሚዲያ ይዘው ልትመጣ ቻልክ? እሷ እርግዝናዋን ምን ያክል እርግጠኛ ሆነች? እሷ አንተ እንዴት ልትቀበለው ቻልክ? እሷ እያለቀሰች ስትወራ ነው እኮ። እኔ እኮ አላውቅም፣ የዛኔም አላውቃትም፣ አልተደዋወልንም፣ ስልኬንም አታውቀው፣ አላውቃትም። ኦኬ ድርጊቱ ከተፈጸመ በኋላ ወዴት ሄድክ? ሸራረጉልኝ መጣሁ፣ ወደ ስራ ቦታ ነው። እዛ ኢጃዛ ቤት ተገናኛችሁ፣ ያ ድርጊት ተፈጸመ። ከዛ በኋላ አድረህ ነው የሄድከው ወይስ ወጣህ? ወደ በቃ አላደርክም? ወዲያው ነው ብን ያልኩት። ኦኬ ኢጃዛ ቤቱ ተቀብሎህ እዛ ያደርክበት ቤት እዚህ ጋር መምጣት ይችላል። ስለዚህ ሀሳብ መምጣት ይችላል። መቼም ቤቱ ተቆጣጣሪ አለው። አንተም መጥተህ አድረህበታል፣ እነሱም እዛ እየኖሩበት ነው። የወሴ ቤቱ ባለቤት ናት፣ ኢጃዛ ቤቱ ነች ወይስ እሷም እንዳንተው ኢጃዛ ወጥታ ነው? አናግረኸው የሄድከው ሰው ዝም መጥቶ መናገር ይችላል? ባለቤቱ እኮ አያውቅም። እንኳን እነሱ አሁን እነዚህ አራቶቹ ጋር አሁን ተመካክረው የሆነ አላውቅም፣ ገብተዋል። እኔ እዛኔ ራሴን ካወቅኩ በኋላ ላይ ነው ዝም ብን ያልኩት። ባለቤቱ አልተናገርኩም እኮ ለማን ነው? ተረዳኸኝ? እዚህ ጋር ነጥብ ላስይዝግ። ሳውዲ አረቢያ ከሆንክ ባለቤቱ ሳያውቅ ወደ ቤት መግባት አትችሉም፣ ቁልፍ አይሰጣችሁም። ሁለተኛ ደረጃ ባለቤቱ ሳያውቅ ከተደፈርክ ቤቱ የማን ነበረ የተደፈርክበት? የአንተ ክላስ ተከራይተኸው ነው? እሷ የተከራየችው ክላስ ነው ወይንስ የጀማሃ ክላስ ውስጥ ነው የተደፈርከው? እና ሳውዲ አረቢያ የት ሰፈር ነህ? ሰውየው መግባቴን ያውቃል። እንትን ማለቷን ግን ዋሬታ ጉብ ማለቷን አያውቅም። አልተናገርኩም። ክላሱ የማን ነው? የአንተ ነው የእሷ ነው ክላሱ ወይስ የጀማዓ ነው? ሳውዲ ህግ አለው። አንተ መግባት ይታወቃል፣ እሷ የጀማዓ ነው። ከጀማዎች ውስጥ ቀን ስንት ነው እሷ የደፈረች? አንተ ኢጃዛ የወጣኸው በቀን ስንት ነው? ቁልፍ የተረከብከው ቁልፍ ያስረከብከው በቀን ስንት ነው? ይሄም ይያዝልሃል። እውነት ከሆነ እሷም ትምጣ። ኢጃዛ ቤት ህግ አለው። እኔ ቀንም ቆጥሮ አርግዣለሁ እንዴ? እኔ በሽታ አለባት ብለሃል። ቆይ ፍቄ በሽታ አለባት ብለሃል። በሳውዲ ህግ በተለይ አንተ ያልከው በሽታ ድንገት ያ ስም የማይጠራው ከሆነ አንተም እሷም ምን እንደምትሆኑ ታውቃለህ። አንድ ጊዜ አንዴ ስውር ይኸውልህ፣ አሁን እኔ አንተ በተናገርከው ጥያቄ ልጠይቅህ። በወቅቱ ውሃ ረጭታ ካደነዘዘች እንዴት አስታወስክ ማድረግልህን? ቆይ አንድ ጊዜ ሚዩት አድርግና ልጅቷ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ያለው እግዚአብሔር ይመስገን። እንዴት ናችሁ? እንደምን አለሽ? ያለም እያሉ ራስ በራሳቸው እኛ እኮ እንደመጣን ያላቅም ኖ እኔም አርግዣለሁ። የ3 ወር እርጉዝ ነኝ። ልብስ ከሚሸጠው ልጅ ይኸው ዘረገፈን። ደግሞ አብርሃም ከገስት ላይ አስወርዶ ነበር ኔትወርክ ማለት ነው። ይኸው ዘረገፈን። አርግዣለሁ፣ የ3 ወር ነፍሰ ጡር ነኝ፣ ተረዱኝ፣ ሳሪ ጋር ሳምር ሀቢባ ጋር ውሰዱኝ እያል ስንቀልድ 165 ሰው ገባ። እኔ ሪከርድ ይኑርም አይኑርም ማውቀው ነገርም የለም። ሲሪየስሊ ማለት ነው። ከዛም በኋላ ኖ አረ ቀልዳች። ከዛ የሆነች ሙስሊም እንዲሁም ስሟን አላስታውሳትም እሙ ነው ምናምን የሚል ገባችና ለምንድን ነው እሱም እኔ ነው እንደዚህ አድርጋኝ ውሃ ራይታይ ነው መታ ቤቴ ምናምን እያለ ኖ አረ እኔ ከሌላ ነው ስል እሱ በቃ እኔ ነኝ ብሎ ግምስ በቃ ኦኬ ምናምን እያለ እኔ እርጉዝ ነኝ ኝኝ አልኳው። የቀልድ ማለት ነው። ከዛ እንደዛ ሳደርግ ሪከርድ አድርጋኛለች ልጅቷ። ልጆቹ እነዛ ባሌን አሻሮ ስቆላ ውሽማዬን ወሰርሽው ባሌን ወሰርሽው የሚለውን ትታ ያችን ቀንጭባ ያችን እኔ እርጉዝ ነኝ የሚለውንና እሱ ውሃ ደፍታብኝ ምናምን። ይሄ ልጅ ሲጀመር ፎሎሬም አይደለም አላቀውምም። ገስት ጋር የገባም ልክ ሰው ከጨመረ በኋላ ነው የገባ። 15-20 ስንሆን ነው የገባና እኔ አላቀውም። ፎሎሬንም አይደለም። እሱን መጠየቅ ትችላላችሁ። እንደዛ በቀልድ በሆነ ስህተት በሆነ ሚስቴክ ይሄ የሰራው ስራ ጥሩ ነው እያልኩ አይደለም። ግን እንደ ቀልድ እንደዚህ ቀሚሱ ይሰጣት ምናምን እንደዛ በሚለው ኬት ተሳስቻለሁ። ከዛ በዘለለ ምንም ነገር ያረኩት ነገር የለም። ከዛ በኋላ ሌላ ቤት ገብተውም እንትን ሲሉ ሲሳደቡ ኖ እኔ ስህተቴ ነው ጥፋቴ ነው። ቀሚሱን ገዝቼ እሷ ብሸጥ ይሻል ነበር። እኔ እንደዚህ መሆኑን አላወኩም። እኛ ደግሞ 100 ሰው ከገባ ይቅርታም ልንል ነበር። ከዛ አብርሃም ደግሞ ዘርግፎን ወጣ።
ከዛ ኮሜንት ጋር ራሱ እየሳቅን ነው፣ የውሸት ነው ሁሉ እያለ ነው። 150 ሰው ደርሷል፣ ስክሪንሺት አድርጊ ሱሱ እንድትቀበይ እያልን ሁሉ እንጽፋለን። ኮሜንቱ ራሱ መታየት ይችላል። ኔክስት ደግሞ ያ እኔ ይሄን ልጅ አላውቀውም፣ በአካልም አላውቀውም፣ የት ይኑርም አላውቅም። እኔ ሲጀመር አብርሃም ጋር ከአብርሃም ነው እንትን ያልኩ ስም አልጠራው ምናምን እያልኩ ነው እንጂ ወደዛንኛው ነው ልጅ የነበረ። ሲቀጥል ይሄ ተነስቶ ከኔ ውሃ ደፍታብኝ እንደዚህ ምናምን መድኃኒት ውጠሻል ወይ ስላት ዋጫዋለች ምናምን እያለ ይቀባጥራል። እኔ ደግሞ እያልኩ ከዛ ያንን ሪከርድ አድርጋ የሆነች ልጅ ፖስታለች፣ ሪከርደር ማለት ነው። ከዛ ትናንትና እንዲሁም ሪከርደሩን ራሱ ሪከርደሯ ደልተው ስክሪንሽት አድርገው ነው የላኩልኝ። እና በዚህ አይነት ስቴጅ ውስጥ ነው ልጁ ይሄን የሚቀባጥረው። እፈምስባታለሁ፣ ሀቢባም ጋር ሄዳለሁ ያለው እያለ ሲያወራ ነበር ሲባል ሰምቻለሁ። እኔ ማስረጃ ግን የለኝም፣ ይሄን ያለበት ሪከርድ የለኝም። የኔ ያለው ነገር ይሄ ነው። እኔ ከመዳም ቤት መዳምንም መጠየቅ ትችላላችሁ። አይደለም ኢጃዛ የሚባለው እኔ ዱባይም ድሮ ሰርቻለሁ። ኢጃዛ ምን አይነት እንደሆነ ማላቅም። ከመዳም ቤት ሱቅ ራሱ እንደዚህ ተፈቅዶ እቃ እንኳን ጠለብ ሲመጣልን በሩ ጋር እንደዚህ በሩን ከፍተን አንቀበል። በስርዓት ያለው ነገር ይሄ ነው። ካጠፋው በጣም ይቅርታ። ወንድሜ ደግሞ ስውሩ ምናምን የምትባለው ልጅ አላቅህም፣ አታቀኝም። የራሴ ህይወት አለኝ፣ ባለትዳር ነኝ። ሌላ እኔ በጣም ተልካ የመጠቀ አይደለችም። ሚውት አድርጉ ወንድሜ። ያለመወርቅ እንድንል እንኳን ጊዜ ስጭን እንጂ እናን ስቶፕ አደረግሽው ንግግርሽን ማለት ነው። ደከምን፣ ልባችን ወረደ። በዚህ ቆይ አንዴ እመጣብሃለሁ። ማነች ልጅቷ አብርሃም ቤት የገባችው ብለህ መጀመሪያ ነበር አይቻታለሁ። ይቺ ልጅቷ አይደለችም። ይኸውልህ አብርሃም ቤት እንደዛ ተብዬ ገብቼ አወራሁ አልክ አይደል? አብርሃም መጣ፣ የተፈጠረውን ነገር አሁን ያለም ወርቅ የምትለውን ነገር ደገመልን። ይሄ ነው ቪዲዮ፣ ይሄው ቪዲዮ። አንድ ጊዜ ስማ፣ አንተ ነዚህ ያለው እባክሽ ስራት መጣ ልብ ላይ ዘፋረችብኝ። ያው በአጋጣሚ ተፈጠረ ነገሩ ተፈጠረ። ከሌላው ተሻር ወይ ስራት አንተ ዋጠዋለች። እኔ ላይ አገባሻለሁ ወይ ነው አልችኩ ወደም አዳምጥኝ አንተ ከተኛሁበት ባህሬታ ቀሰቀሰች። ውሎን ስለፋ ያልኩ ሰው ባህሬቶችን ቀሰቀሰች። ስነሳ ረቁቷል ናት ጉባላ ችብኝ ምን ላድርግ አቆየኝ ያስረገዝኩት በላ ታዲያ ምን ያስገር ሰውየው አመፀኛ ነው። በዚህ አጋጣሚ እዚህ ቲክቶክ ላይ የነበራችሁ ሁላችሁም ተጠያቂ ሰዎች ናቸው። ሁላችሁም ማለት ነው። ትልቅ አባት የሚመስልም ሰው አለ እዚህ ቪዲዮ ላይ እዚህ ጋር የተቀመጣችሁትም ሁላችሁ ኢብራሂም ይባላል። እንዲሁም ነው እና ኖርማሊ እሱ ሰው ኢብራሂም የሚባለው ዝም ብሎ ነው የገባ። ዝም ብሎ ያ ሁሉ ህዝብ ሲመጣ ገብቶ ገስት ላይ በፊትም ስለሚገባ ገባ። ምንም አልገባውም። እሱ ቤት ነው የሆነች ልጅ ለምን እንደዚህ ያለ ሲሉት አጥር የሌለው ግቢ ውስጥ አይደለም የገባሽው፣ ስርዓት ያለበት ቤት ነው የገባሽው። እሺ ሚውት አድርጌ። የአንቺ ቪዲዮ 130,000 ሰዎች ጋር ደርሷል። 130,000 ሰዎች ጋር ይሄው ልጅ ተደፈርኩኝ ብላ የመጣችው አንቺ ነሽ የምታለቅሲው። እዚህ ጋር አንቺ ድራማ እየሰራሽ ነው፣ እየተጫወትሽ ነው ያለሽው። አንተ አሁን ስውሩ ሰው የምጠይቅ ሰው የቷ ነች የከሰሰች? እሷ ካልሆነች የቷ ነች የከሰሰች? አብርሃም ቤት ማለት ይኸውና ቪዲዮ። ሌላ የት ቦታ ነው የከሰሰች? ስሟ ማን ይባላል? የከሰሰችበት ቤት አብርሃም ነው ቤት ነው ብለህናል አይደል? ቅድም የት ነው ያለው? ሌላውኛው ሌላ ነች ያልከው ምን አይነት ሴት ነች መሆኗ ነው? እዚህኛው ቤት ያወራኸውና አሁን የምታወራን ነገር በራሱ አይገናኝም። እዚህኛው ቤት ቀሰቀሰች